በየትኛውም የህይወት ውጣ ውረድ ውስጥ ብትሆኑ ይህን ጸሎት ከጸለያችሁ ሁሉም ችግሮቻችሁ ይፈታሉ። ትምህርት ችግር ሊሆን ይችላል፣ የህይወት ችግር ሊሆን ይችላል፣ የገንዘብ ማጣት ችግርም ሊሆን ይችላል። ማንኛውም ችግሮቻችሁን በዚህ ጸሎት ትፈቱታላችሁ። በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ህይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ለሌሎች ሊያስፈልጋችኋል ለምንለው እንዲደርስ ላይክ በማድረግ ጀምሩት። ላይክ ስታደርጉት ሰዎች ጋር የመድረስ እድሉ ከፍተኛ ስለሆነ ማለት ነው። በዛሬ ቪዲዮአችን በማንኛውም ችግር ውስጥ ልትሆኑ ትችላላችሁ። ምንም ይግጠማችሁ የመተት ጉዳይ ሊሆን ይችላል፣ ህይወታችሁ ተበላሽቶ ሊሆን ይችላል፣ ልጆቻችሁ ስርዓት ማጥቶባችሁ ሊሆን ይችላል። ብቻ ሊፈታላችሁ የምትፈልጉት አንድ ችግር በህይወታችን ይኖራል። ማንም ሰው በህይወቱ ሲኖር ችግሮች ይገጥሙታል። እነዛን ችግሮች የሚፈታው ደግሞ በምን መንገድ ነው የሚለውን ደግሞ ማወቅ ያስፈልጋልና በዛሬ ቪዲዮአችን ምንም አይነት ችግር ቢገጥማችሁ ይህን ጸሎት ለ40 ቀን ለ40 ተከታታይ ቀናት ብትጸልዩት ብዙ ችግሮቻችሁን ይፈታላችኋል። ከ6 ወር ኦር ከ7 ወር በፊት አንድ ቪዲዮ ሰርቼላችሁ ነበረ እኔ ራሴ የተጠቀምኩበት። እንዲሁም ደግሞ ብዙዎች አሁን ያን አድርገው በጣም ብዙ ነገሮቻቸው ተስተካክሎላቸው እግዚአብሔር አምላክ ጸሎታቸውን ሰምቶላቸው ህይወቴ እንደዚህ ተስተካከለ፣ ስራ ያጡ ስራ አግኝተው፣ ትዳር የሌላቸው ደግሞ ትዳር ይዘው፣ በተለያየ ምክንያት እንዲፈታላቸው የፈለጉ ነገሮች በሙሉ ተፈትቶላቸው አንዳንድ ነገሮችን ሲያጋሩኝ በማየቴ በጣም ደስተኛ ስለሆንኩና መቼም ሰዎች በመንፈሳዊ ነገር በጸሎት እግዚአብሔር ጸሎታቸውን ሰምቶላቸው ነገሮቻችን ችግሮቻችን ተፈትተው እግዚአብሔርን ሲያመሰግኑ እንደማየት የሚያስደስት ነገር የለምና እጅግ በጣም ደስተኛ ከሆንኩባቸው ነገሮች መካከል አንደኛው ነው። እናንተም ምናልባት ይህን አድርጋችሁ ሌላ ጊዜ የምትልኩልኝ ይሆናል። በአጠቃላይ ግን ዛሬ ስለ መዝሙረ ዳዊት ነው የምንመለከተው። ለ40 ቀን የምንጸልየው የመዝሙረ ዳዊት አጠቃላይ ሙሉውን ነው የሚሆነው። ስለዚህ እሱን በደንብ የምንመለከት ይሆናል ማለት ነው። በእርግጠኝነት ግን የምነግራችሁ በዚህ ጸሎት የማትፈቱት ምንም አይነት ችግር እንደማይኖር በሙሉ እምነት ነው የምነግራችሁ። በጣም ብዙዎች ተጠቅመውበታል። እናም ይሄ ቪዲዮ ዛሬ የምትመለከቱት ካላችሁ ለመዝሙረ ዳዊት አዲስ ከሆናችሁ ከዚህ በፊት የሰራኋቸው ቪዲዮዎች አሉና ወደኋላ ቻናሉ ላይ ገብታችሁ ወደኋላ ተመልሳችሁ ቪዲዮዎችን ተመልከቷቸው። በጣም በብዙ ይረዷችኋል ማለት ነውና ምናልባትም ቅዱስ ዳዊት በአማላጅነቱ በጸሎቱ ችግሮቻችሁን ፈትቶላችሁ እግዚአብሔር አምላክ ደግሞ በመዝሙረ ዳዊት ችግሮቻችሁን ፈትቶላችሁ ያላችሁ ወይንም ደግሞ ታሪክ ካላችሁ ከታች በማስቀምጥላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ማለት ነው ቴሌግራም ዩዘር ኔም ሼር ልታጋሩኝ ትችላላችሁ። እናንተ ስታጋሩኝ ለሌሎች እኔ ደግሞ የማጋራቸው ይሆናል። ለብዙዎች ይጠቅማል ብዬ አስባለሁ። ይሄ በደንብ ኢንስፓየር ስለሚያደርጋቸው በደንብ ወደ እግዚአብሔርም ስለሚያቀርባቸው ማለት ነው። እናም ዲሲፕሊን ሆነን ስነ ስርዓት ባለው መንገድ ወደ እግዚአብሔር እንድንቀርብ የሚያደርገን ስለሆነ ነው። ዛሬ እንደነገርኳችሁ በዚህ ቪዲዮ ላይ የምንመለከተው የቅዱስ ዳዊትን መዝሙር ለ40 ቀን በመጸለይ ሙሉውን 150ውን መዝሙረ ዳዊት በመጸለይ ወደ እግዚአብሔር ችግሮቻችንን እንዲፈታልን መማጸን ነው። በጣም በብዙ መንገድ ብዙ ችግሮችን ያየን ሰዎች ልንኖር እንችላለንና ብዙ ታሪኮች በየቀኑ ወደ እኔ ይመጣሉ። ቴክስት ይደረጉልኛል፣ እንድደውልላቸው እግዚአብሔር እንዲያጽናናቸው የሚፈልጉ ብዙዎች አሉና በእርግጠኝነት ይህን ቪዲዮ የምንመለከት ክርስቲያኖች ለብዙዎች መፍትሄ ይሆናል ብዬ ስላሰብኩ ይህንን ቪዲዮ ነው እንድሰራው የተገደድኩትና ከዚህ በፊት እኔ ነግሬያችሁ ሼር አድርጌው እግዚአብሔር አምላክ ህይወቴን በዚህ መንገድ አስተካክሎልኛል እንዳልኳችሁ ብዙዎች ደግሞ ተጠቅመውበት ብዙ ታሪኮቻቸውን ያጋሩኝ ሰዎች አሉ። በዛ በጣም ደስ ብሎኛል። እግዚአብሔር አምላክ ጸሎታቸውን ሰምቶ ችግሮቻቸውን ስላቀለላቸው በጣም ደስተኛ ነኝ በሱና ይሄን ቪዲዮ ደግሞ ለብዙዎች ጭንቀት ማረፊያ ይሆናል ብዬ አስባለሁ። በጣም ብዙ ጥያቄዎችም ከዚህ ጋር ተያይዞ የተጠየቁ ስላለ በዚሁ አያይዤ እንድመልሰው ብዬ ነው ዛሬ ይሄን እንደርስ ያነሳሁት። እናም የቅዱስ ዳዊትን መዝሙር ጸልየን የማይፈታ ምንም አይነት ችግር የለም። ርኩሳን መናፍስትን ያባርርልናል፣ ጭንቀታችንን ያቀልልናል። በአጠቃላይ የቅዱስ ዳዊት መዝሙር በጣም ብዙ ጥቅም ነው ያለው። ከጥቅሞቹ መካከል የአእምሮ ሰላምም ይሰጠናል፣ መረጋጋት እንድናስተውል። በተለይ ደግሞ በችግራችን ጊዜ አብዝተን ችግራችን ብቻ ስለምናስብ ያን ችግራችን ብቻ ስለምናስብ እግዚአብሔር አምላክ ችግራችን የማይፈታልን መስሎ ሊሰማን ይችላል። ግን እግዚአብሔር አምላካችን አይደለም በችግራችን ጊዜ ያለ ችግራችንንም ጊዜ ጠብቆን አብሮን በሰላም እንድንኖሩ
በብዙ ጠብቆቱ አብሮናል ይኖራልና ብዙ ጊዜ ግን ችግራችን ስናስብ የአእምሮ ሰላም እናጣለን፣ እንጨነቃለን። አጠቃላይ በየዕለቱ የታዘዙትን የቅዱስ ዳዊትን መዝሙር ብንጸልይ ደግሞ የአእምሮ ሰላምም ይሰጠናል። በየዕለቱ ከዚህ በፊት የሰራኋቸው ቪዲዮ አለ፣ እነሱንም ወደኋላ ተመልሳችሁ እንድታዩ ጠይቃለሁ። የአእምሮ ሰላም ይሰጠናል። ከጠላት ጥበቃ እንድናለን። እግዚአብሔር አምላካችን በቅዱስ ዳዊት መዝሙር ብንጠይቀው ብያችኋለሁ ከዚህ በፊት መዝሙረ ዳዊት የሚጸልይ ሰው በአጠቃላይ የሥላሴ በአካሉ ውስጥ ይሳሉበታል፣ ያድሩበታል እና ጠብቆታል ማለት ነው። የእግዚአብሔር ጥበቃ ከኛ ጋር እንዲሆን ያደርገናል። መንፈሳዊ ጽናትን ይሰጠናል። ለሚገጥሙን ችግሮች ከማማረር ይልቅ ወደ እግዚአብሔር ቀርበን መፍትሄዎችን እንድንፈልግ ያደርገናል ቅዱስ ዳዊትና በአጠቃላይ የቅዱስ ዳዊትን መዝሙር የሚጸልይ ሰው እግዚአብሔር በሁሉም መንገዱ ከፊቱ ቀድሞ እርሱን ያጽናናዋል፣ በመንገዱም ይቀድማል። የሚያስፈልገውን ነገር ሁሉ ብቻ ነው ወደ ህይወቱ የሚያመጣው። ፈተናም እንኳን ቢሆን የሚገጥመን ፈተና ለኛ የሚጠቅመን እስካልሆነ ድረስ መዝሙረ ዳዊት የሚጸልይ ሰው ፈተና ወደ ህይወቱ እንዲመጣ እግዚአብሔር አይፈቅድም። ያ ፈተና ግን የሚጠቅመው ከሆነ እግዚአብሔር ዝም ይላል። በአጠቃላይ ዛሬ የቅዱስ ዳዊትን መዝሙር እንደ መንፈሳዊ ጽናት አድርጋችሁ የምስጋናንም ራሱ ያስተምረናል ቅዱስ ዳዊት። በመዝሙሩ በእያንዳንዱ መዝሙር ውስጥ ምስጋና ነው ያለው። እግዚአብሔርን በማመስገን መጽናት ነው። እንዳልኳችሁ ጸሎት ከዚህ በፊት ማካተት ያለበት ሁለት ነገሮችን ነው፣ ልመናና ምስጋና ነው። የቅዱስ ዳዊት መዝሙር ደግሞ እነዚህ ነገሮች የሚያጠቃልል ነው። በአጠቃላይ እግዚአብሔርን የሚያመሰግንበት፣ እግዚአብሔርን ደግሞ በልመና የሚጠይቅበት፣ ለምን ተውከኝ አምላኬ አምላኬ ለምን ታደገኝ እያለ የአዳምን ጩኸትም አብሮ የሚጮህበት፣ እንደገና ደግሞ ለምን ተውከን እያለ እግዚአብሔር እስከ ማይዜ ነው እግዚኦ ትረሳኒ ለግሙራ፣ እስከ መቼ ትረሳኛለህ? እስከ መቼ በመከራዬ፣ እስከ መቼ በኃጢአቴ ትተወኛለህ? እግዚአብሔር ሆይ ይሄንን ነገር ከኔ ያስወግድ እያለ የሚማጸንበት ስለሆነ የቅዱስ ዳዊትን መዝሙር የሚጸልይ ሰው በአጠቃላይ የኃጢአት ስርየትንም ንስሐንም እንዲለማመድ ያደርገዋል ማለት ነው። እንደገና ደግሞ ከእግዚአብሔር ጋር እንድንነጋገር፣ አሁን ጸሎት በአጠቃላይ ከእግዚአብሔር ጋር መነጋገር ነው። የቅዱስ ዳዊት መዝሙርን የሚጸልይ ሰው ደግሞ ሁልጊዜ ከእግዚአብሔር ጋር እንደተነጋገረ ነው የሚኖረውና እግዚአብሔር አምላክ ሁሉም ጸሎት ደስ ያሰኘዋልና እመቤታችን ቅድስት ድንግል ማርያም ከዚህ በፊት አንድ ሊቅ ጠይቋት ቢጸልይልሽ ደስ የሚያሰኝሽ የት ነው ሲባል ተብሎ ሲጠይቃት ልጄ መዝሙረ ዳዊት ሲጸልዩለት ደስ እንደሚለው ሁሉ እኔም ውዳሴም ቅዳሴን የሚጸልይ ሰው ደስ ያሰኘኛል ብላለችና እግዚአብሔር አምላክን በዳዊት መዝሙር ብትጠይቁት የማይመልስላችሁ ምንም አይነት ነገር የለም። መንፈሳዊ ችግርን በሉት፣ ስጋዊም ችግር በሉት፣ ማንኛውም በህይወታችን የሚገጥመንን ችግር በሙሉ በቅዱስ ዳዊት መዝሙር እግዚአብሔር አምላክን ብንጠይቀው በእርግጠኝነት ነው ይሄንን የምነግራችሁ መፍትሄ ታገኛላችሁ ማለት ነውና ትህትናንም ያሳድግልናል። ለልባችን ንጽህና፣ መንፈሳዊ ደስታን አይታችሁ ከሆነ ደስታችን ስጋዊ ደስታ ዛሬ ታይቶ ነገ የሚጠፋ ነው። የቅዱስ ዳዊትን መዝሙር ጸልያችሁ ቁጭ እንኳን ስትሉ የሚሰማችሁ ልዩ ደስታ ማንም ሊሰጣችሁ የሚችለው ደስታ አይደለምና ሞክሩ፣ ተጠቀሙበት። የቅዱስ ዳዊትን መዝሙር መንፈሳዊ ደስታን የሚሰጥ ነው። ዘላለማዊ ደስታን የምናገኝበት ከእግዚአብሔር ዘንድ ስለሆነ እግዚአብሔርን ጋር የምንገናኝበት ስለሆነ በአጠቃላይ ደስታችን የሚፈጥር መንፈሳዊ ደስታ የሚሰጠን ነውና ሁልጊዜም ቢሆን የቅዱስ ዳዊት መዝሙርን በየዕለቱ መጸለይ ያስፈልጋል ማለት ነው። ከዚህ በፊት ጠቅሻችኋለሁ የዕለቱን እንዴት መጸለይ እንደምትችሉ። ዛሬ ግን ቅድም እንዳነሳሁላችሁ የቅዱስ ዳዊት መዝሙርን ማንኛውም ችግር ካለባችሁ የትምህርት ችግር ሊሆን ይችላል፣ የስራ ችግር፣ የትዳር ችግር እግዚአብሔርን መጠየቅ በጸሎት የምትፈልጉ ከሆነ ለ40 ተከታታይ ቀናት ሙሉ 150 መዝሙረ ዳዊትን ጸልዩ። ከዚህ በፊትም ነግሬያችኋለሁ። ለምንድን ነው ለ40 ተከታታይ ቀናት የምንጸልየው? ብዙዎች አንዳንድ ጥያቄዎችን ያነሳሉ። ለምንድን ነው ጸሎት ኮምፕሊኬትድ መሆን ያለበት? ማለት ቀለል ተብሎ እንደ አቡነ ዘበሰማያት አጭር ጸሎት የለም ወይ? ለምን ለ40 ቀን እንጸልያለን ይላሉና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብነት ይሆነናል። ለዚህ ነቢያት 40 ጾመዋል። 40 መዓልት 40 ሌሊትን ጾመዋል ነቢያት። ሌሎች እነ ሙሴ እነ ኤልያስን የመሰሉ ነቢያት 40 ሌሊትን ጾመዋል። እግዚአብሔር አምላካችን ለዚህ አብነት ሊሆንን ደግሞ የነቢያቱን አንስቶ ነቢያት መሆኑን ለማሳየት 40 መዓልትና 40 ሌሊት ጾሞ ጸልዩዋል እግዚአብሔር አምላካችን መድኃኔዓለም ክርስቶስና ይህን ምሳሌ ሆኖ አሳይቶናል። 40 የምንጸልየው ምክንያቱ ፍጹም አንተ እንዳደረግከው። አሁን ለምሳሌ በሀገራችን 10 ቁጥር ፍጹም ነው። አንድ ሰው ለምንድን ነው 10 ጊዜ እንደዚህ የምትለኝ ልንል እንችላለን እና 10 ቁጥር ፍጹም እንደሆነ ሁሉ ፍጹም እለምንሃለሁ ብለን ለመማፀን የምንጠቀምበት ቃል ነው 40 ቀን መጸለይ ማለት ነው። ፍጹም እለምንሃለሁ፣ ፍጹም ይህን ነገር እንድታደርግ እለምንሃለሁ ለማለት የምንጠቀምበት ስለሆነ 40 መዓልትና 40 ሌሊት እንደ ጾመ እንደ ጸለየ እኛም በዚህ አብነት አድርገን
40 ቀን ብንጸልየው መዝሙረ ዳዊትን በእርግጠኝነት ነው የምነግራችሁ የማይፈታ ምንም አይነት ስጋዊም ሆነ መንፈሳዊ ችግር አይኖርም ማለት ነው። ስለዚህ ይህን የቅዱስ ዳዊትን መዝሙር ለ40 ተከታታይ ቀናት በየቀኑ 150ውን እዚህ ጋር ተያይዞ የምጠየቃቸው አንድ ጥያቄዎች አሉ። ከፋፍለን ብንጸልያቸውስ የሚሉ አሉ። እንደገና ደግሞ 40 ቀን ሙሉ መጸለዩ ተገቢ ነው ወይ ነውና ለምሳሌ አንድ ሰው ጠላታችሁ መጥቶ እናንተን የሚዋጋችሁ በብዙ ጦር ቢሆንና እናንተ መቼም ሰይፍ አንስታችሁ ብዙውን ጦር መመለስ አትችሉም። ስለዚህ ጠላታችሁ በመጣበት መንገድ መጥታችሁ ነው ድል ልታረጉት የምትችሉትና በብዙ ስቃይ ውስጥ ከሆነን ራሳችን ላይ ጦርነት አውጀን ይህንን የቅዱስ ዳዊትን መዝሙር ብንጸልይ ብዙ ችግሮቻችንም ይፈታሉ። እናንተም ለምሳሌ አንድ ችግር ይዛችሁ ልትነሱ ትችላላችሁ። እናንተ የማታውቁት ግን በርካታ ችግሮቻችንን በዚህ መዝሙር እግዚአብሔር አምላክ ይፈታልናል ማለት ነውና መማፀን ወደ እግዚአብሔር እና የመጀመሪያው ማድረግ ያለብን በተቻለን መጠን ንስሐ የምናገኝ ከሆነ ንስሐ ገብተን እግዚአብሔርን በጸሎት መጠየቅ። ምናልባት ያለንበት ቦታ ለዛ የማይመች ከሆነ ደግሞ መዝሙረ ዳዊቱንም መጸለይ ያስፈልጋል። የግድ እግዚአብሔር አምላክ ለእናንተ የሚጠቅም ከሆነ ያ ነገር እንዲስተካከል ያደርጓል። የማይጠቅማችሁ ከሆነ ደግሞ ከእናንተ እንዲወገድ ያደርጓል። በዛ ሐሳብ ውስጥ ሆናችሁ እድሜያችሁን እንድትጨርሱ ወይንም ደግሞ የማታገኙትን ነገር ለማግኘት ጊዜያችሁን እንዳታጠፉ ይረዳችኋል ማለት ነው። ስለዚህ በመጀመሪያ ንስሐ መግባት፣ ከዛ ቀጥሎ ደግሞ እንዲደረግ የምትፈልጉትን ነገር አንድ ቀን ብቻ በወረቀት ጽፋችሁ ከመዝሙረ ዳዊታችሁ ጀርባ ማስቀመጥ፣ ከዛ በኋላ መጸለይ ብቻ ነው እንጂ ስለዛ ጉዳይ ማንሳት አስፈላጊ አይደለም ማለት ነው። ለምን ምስጋና ነው የሚያስፈልገን። በቅዱስ ዳዊት መዝሙር እግዚአብሔርን እያመሰገን የልባችንን ጽፈን እናስቀምጥና እግዚአብሔር አምላክ ነገሩ የሚያስፈልግ ወይንም ደግሞ ፈቃዱ ከሆነ ያ ችግር እንዲፈታልን መጠየቅ፣ ፈቃዱ ካልሆነ ደግሞ ያን ነገር ከኛ እንዲያስወግድልን ወይም ደግሞ በሐሳቡ ተጠምደን ጊዜያችንም እንዳናጠፋ እግዚአብሔርን እንዳናስቀይም እንዲረዳን በጸሎት መጠየቅ ነው። ሁለተኛው ፈቃድ እግዚአብሔርን መጠየቅ ነው። ፈቃድህ ይሁን እግዚአብሔር አምላክ ወይ እኔ ይሄን ፈልጌያለሁ እና የሚጠቅመኝ ከሆነ አድርገው፣ የማይጠቅመው ከሆነ ደግሞ ከኔ ያስወግድልኝ ብለን ጽፈን አስቀምጠን የምንፈልገውን ነገር ጽፈን በጀርባ ማስቀመጥ ማለት ነው። ከዛ በኋላ ለ40 ተከታታይ ቀናት ቢቻል በሌሊት ተነስታችሁ ብትጸልዩት መልካም ነው። ከዚህ በፊት ተናግሬያለሁ። ከቀን ጸሎት ይልቅ የሌሊት ጸሎት በእግዚአብሔር ዘንድ ተሰሚነት አለው። ለምንድን ነው እሱ የሚሆነው? አንደኛ በሌሊት መነሳታችን እንቅልፋችን ሰውተን ነው ምንነሳውና መስዋዕት አድርገን ነው ምንነሳው። እግዚአብሔር አምላክ ያንን ነገር ይመለከትልናል። እንዲሁም አእምሯችን ራሱ ዝሩ ከመሆን ይቆጠባል። ያ ማለት በቀን አእምሯችን ዝሩ ነው፣ ብዙ ነገሮችን እናስባለን፣ በተለያዩ ነገሮች እንጠመዳለንና ፍጹም መረጋጋት ስለሚኖር በሌሊት ፍጹም ጸሎቱ ላይ ትኩረት እንድናረግ ስለሚያደርገን በሌሊት መጸለይ ከቀን ጸሎት ይልቅ የሌሊት ጸሎት በጣም ተመራጭ ነው። ግን የሌሊት ጸሎት ብቻ ነው የሚሰማው ማለት ግን አይደለም። የቀን ጸሎት አይሰማም ማለት አይደለም። በተቻላችሁ መጠን ፍጹም ችግር ውስጥ ከሆናችሁና ያ ችግር እንዲፈታላችሁ የምትፈልጉት ከሆነ በእርግጠኝነት የምነግራችሁ በሌሊት ብትጸልዩት መልካም ነው። ነገር ግን የማትችሉ ከሆነ ደግሞ በቀን መጸለይ ነው። ከዚህ ጋር ተያይዞ ከፋፍለን ብንጸልየውስ ምን ችግር አለው የሚሉ ነገሮች አሉ። የሚመከረው አንድ ላይ ብትጸልዩት ነው። በሌሊት ተነስታችሁ አንድ ላይ ብትጸልዩት መልካም ነው። ነገር ግን እንደው አቅማችሁ ማይፈቅድ ከሆነና ጸሎቱን ለማድረግ ፍላጎት ኑሯችሁ በሌላ ጊዜ ደግሞ እንድትለማመዱት ስለሚያደርጋችሁና በሌላ ጊዜ ተመልሳችሁ ሙሉውን ለመጸለይ ባንዴ እንድትችሉ ስለሚያስችላችሁ ቢያንስ ከፋፍላችሁ በቀኑን ሙሉ ብትጸልዩት መልካም ነው ማለት ነው። ስለዚህ ለ40 ተከታታይ ቀናት እንደ ሱባኤ አድርገን ወይንም ደግሞ እንደ ጾም ጸሎት ወስነን እግዚአብሔር አምላካችንን መጠየቅ። ከዚህ ጋር ተያይዞ ምንም የተለየ ሌላ ነገር አያስፈልገውም። ጾም ሊያስፈልገው ይችላል ወይ? ጸሎቱን ብቻ ማድረግ ከበቂ በላይ ነው። እግዚአብሔር አምላካችንን በዛ ይሰማል። እግዚአብሔር አምላክ ትንሽ ወደሱ በቀረብን መጠን በብዛት ነው ወደኛ የሚቀርበውና ፍጹም ወደ ንስሐ እንድንመለስ መንገድም ስለሚሰጠን ቅዱስ ዳዊት መዝሙሩ በራሱ ወደ የንስሐ መንገድ የሚያሳይ ስለሆነ በዚህ መንገድ ከፋፍላችሁም ቢሆን በተቻላችሁ መጠን መጸለይ ተገቢ ነው ማለት ነው። ቢቻላችሁ ግን በሌሊት ተነስታችሁ ሙሉውን መጸለይ ትልቅ ነገር ነው። መንፈሳዊ ብርታትንም ይሰጣል። ስለዚህ ለ40 ተከታታይ ቀናት 150ውን መዝሙረ ዳዊት በመጸለይ እግዚአብሔር አምላክን ብትማጸኑት በእርግጠኝነት ነው ደጋግሜ የምላችሁ ብዙ ችግሮቻችሁን ይፈታላችኋል። እናንተ የምታውቁትን ችግር ጽፋችሁ በመዝሙረ ዳዊታችሁ ጀርባ ላይ አስቀምጡት። እናንተ የማታውቁትን ችግር ደግሞ እግዚአብሔር በሚያውቀው እሱ ነገሮችን እንዲስተካከሉ ያደርጋል። በአጠቃላይ ግን ፈቃዱን ጠይቃችሁ መሆን መቻል አለበት። ፈቃድህ ከሆነ ለምን ጸሎቱን ካረግን በኋላ ደግሞ
ቶሎ ነገሮች የሚስተካከሉን ስለሚል መስለንና ኤክስፔክት ያደረግነው ነገር ሳይሆን ሲቀር እንዳንጎዳ ያ ነገር ያልሆነው የእግዚአብሔር ፈቃዱ ስላልሆነ ነው ብለን መተርጎም ያስፈልጋል። እንደገና ደግሞ ምናልባትም እግዚአብሔር የሚያስፈልገን ከሆነ ነገሩ በፍጥነት እንዲሆን ያደርገዋል። ዘግይቶም የሚሆንበት ምክንያት ሊኖረው ይችላል። ለምን ፈጥኖ መጥቶ እኛን የሚያሳጣን ነገር ሊኖር ይችላልና ሊያዘገየውም ይችላልና ፈቃድ ይሁን፣ እኔ እንደዚህ ፈልጌያለሁ፣ ያንተ ፈቃድ ግን ይሁን ብለን ለእግዚአብሔር ፈቃዳችንን አሳልፈን ሰጥተን ከዛ በኋላ ብንጸልይ አንደኛ ኤክስፔክት አናደርግም። ለምን እግዚአብሔር የፈቀደ ይሁን ብለን ስለምንጸልይ ቶሎ ነገሮች እንዲሆኑልንም አንፈልግም፣ መጓጓት አይኖረንም ማለት ነው። ግን በእርግጠኝነት ነው የምነግራችሁ፣ በምንም አይነት ሁኔታ ውስጥ ሆናችሁ ምንም አይነት ችግር እንኳን ቢኖር በዚህ የቅዱስ ዳዊት መዝሙር በ150 መዝሙረ ዳዊት ሙሉ የማይፈታ ችግር የለም። እንዳልኳችሁ እንግዲህ የመዝሙረ ዳዊትን ጥናት ጀምረናል። አንዳንድ ምዕራፍ እያነሳን ጥቅሞቻቸውን ስንናገር ነበር። አንዱ መዝሙር በጣም ብዙ በርካታ ጥቅሞች እንዳሉት ከዚህ በፊት ገልጬላችሁ ነበርና 150ውን በአንድ ላይ ስትጸልዩት ምን ያህል ጥቅም እንደሚሰጣችሁ ማሰብ ይጠበቃል ማለት። ስለዚህ ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት እንጸልይ። ነገር ግን የ150ውን የምንጸልይ ከሆነ 150ውን ማለት ምናልባት ቢቻላችሁ የነቢያትንም ጸሎት ጨምራችሁ 15ቱን የነቢያት ጸሎት፣ ባይቻላችሁ ግን 150ውን በቂ ነው ለተከታታይ 40 ቀናት። ያ ማለት ግን ሙሉ ለ40 ቀናት ስትጸልዩ በየዕለቱ የሚጸልዩትን አብራችሁ ስለምትጸልዩ ተመልሳችሁ ድጋሚ የዕለቱን መጸለይ አይጠበቅባችሁም። ስለዚህ በእርግጠኝነት የምነግራችሁ በምንም አይነት ችግር ውስጥ ሁኔታ እያለፋችሁም ይሁን የስራ ችግር፣ የገንዘብ ችግር፣ የትዳር ችግር፣ ሰላም የማጣት ችግር፣ የበሽታ ችግር ሊሆን ይችላል። በዚህ የቅዱስ ዳዊት መዝሙር ግን የማይፈታ ነገር እንደሌለ በእርግጠኝነት ነው የምነግራችሁና 150ውን በየዕለቱ ለተከታታይ 40 ቀናት ያ ማለት በቀን 150 በቀን 150 በቀን 150 ነው ማለት ነው የምታረጉት እንጂ 150ውን ለ40 ቀን ማለት አይደለም። ያ ማለት አንድ መዝሙር ሁለት መዝሙር እየከፋፈላችሁ ሳይሆን ሙሉውን በቀን በአንድ ቀን ውስጥ 150ውን በአንድ ቀን ውስጥ 150ውን ለተከታታይ 40 ቀናት በዚህ መንገድ ብታደርጉት እግዚአብሔር አምላክ ችግራችንን በቅዱስ ዳዊት መዝሙር ይሰማናል። ይህን በእርግጠኝነት ነው የምነግራችሁ ደጋግሜና የቅዱስ ዳዊት ምልጃውና ጸሎቱ ከኛ ጋር ይሁን። አምላካችን ቅዱስ እግዚአብሔር አምላካችን ደግሞ በምህረትና በቸርነቱ ከኛ ጋር ሆኖ ችግሮቻችንን ያስወግድልን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽድቅ ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።